is loaning the money to Ukraine. They get their money back. No, in fact, to be frank, 78 ክረምቶችን የተሻገረው አጋርነት ጎርፍ የማይሸረሽረው ነፋስ የማያወዛውዘው ይመስል የነበረው ወዳጅነት ብራስልስ አለቀሰ ከተባለ ዋሽንግተን አስነጠሰ ማለት ነው የተባለለት የአሜሪካና የአውሮፓ ግንኙነት አሁን እንደ ቀድሞ ሳይሆን እንዳምናው መሆንም የቻለ አይመስልም። በዚያኛው የአትላንቲክ ጫፍ ዶናልድ ትራምፕ የተባሉ ፕሬዝዳንት መሪ ሆነዋልና ምዕራብ አውሮፓ እየተገለለም እየተወገዘም ነው። ሰውየው ፖለቲካዊ ቡጢዎቻቸው ርህራሄ የላቸውም። ምድር አውሮፓን ጀርመንኛ ከማውራት የታደግነው እኛ ነን በማለት የናዚ ወረራ ወቅት አሜሪካ የነበራትን ነፍስ አድንነት ያስታውሷቸዋል። እነዚህ ደካሞች አሜሪካ ላይ ጥገኛ መሆናቸው ማብቃት አለበት ሲሉ በኢኮኖሚም በደህንነትም ዘርፍ ነው። የፈረንሳይ ሻምፓኝም ሆነ የጣሊያን ዋይን፣ የጀርመን መኪኖችም ሆኑ የኔዘርላንድ ቺፖች ወደ አሜሪካ ሲገቡ ከበድ ያለ የታሪፍ ቅጣት ሊቆነጥጣቸው ይገባል የሚሉት ትራምፕ ለኔቶ የምታዋጡት ገንዘብ ያነሰ ነው፣ በአሜሪካ ወታደርና ገንዘብ አውሮፓ መጠበቁ ሊያቆም ይገባል ካሉ ቆዩ። የአውሮፓ ህብረት አባል ሀገራትንም ሆነ ራሱን ህብረቱን የርዕዮተ ዓለም አክራሪ አድርገው የሚወርፉት ትራምፕ በዩክሬንና ሩሲያ ጦርነት ትርፍ እያጋበሰ ነው ሲሉ ይከሳሉ። ለጦርነት ያበድራል፣ ብድሩንም በወለድ ይቀበላል። ያንን የዩክሬንን ብድር የምንከፍለው ደግሞ እኛ ነን እያሉ በሰላሂ ሲተቿቸዋል። አውሮፓና አሜሪካ እንደ ቀድመው አብረው መስራትና መመካከር ትተዋል በሚያስብላቸው ደረጃ የተገለጡት በኢራን ወረራ ወቅት ነው። ኢራንን ለመውጋት እስራኤልና አሜሪካ ሲተባበሩ አውሮፓ ተመልካች ሆኖ ተሰይሟል። ምክር አልተጠየቀም። ሆኖም ዳገቱ ላይ ዶናልድ ትራምፕ አውሮፓን የሚከሱበትን መዝገብ ይዘው ብቅ አሉ። የሆርሙዝ የባህር ሰርጥ ተዘግቷልና ተባብረን ተዋግተን እናስከፍተው ሲሉ የለንደንም ሆነ የፓሪስ የበርሊንም ሆነ ብራስልስ ምላሽ ቀዝቃዛ ሆነ። ጀርመን ይህ የኛ ጦርነት አይደለም ስትል ፕሬዝዳንቱን ኩም አደረገቻቸው። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ትራምፕ ከኢራን ጋር በሚስጥር እየተነጋገረ እንደሆነ አውቃለሁ፣ በዚያው መንገድ ጨርሶ ሰርጡን ያስከፍተው፣ እኛ ተጎትተን የምንገባበት ጦርነት የለም አሉ። በዚህ ጊዜ ትራምፕ ተናገሩ። አውቃለሁ እየተነጋገርን ያለነው ከዊንስተን ቸርችል ጋር አይደለም አሉ። ኪር ስታርመርን እንደ ሁለተኛው የዓለም ጦርነት አርበኛ ጠቅላይ ሚኒስትር ዊንስተን ቸርችል አይደለም ብለው ሲወርፏቸው፣ እኔ ግን እንደ ሃሪ ትሩማን ወይም እንደ ፍራንክሊን ሩዝቬልት ነኝ እያሉ መሆኑ ነው። By the way, I'm not happy with the UK either, so we are very surprised. This is not Winston Churchill that we're dealing with. እንግሊዝ በምታደርገው ነገር ደስተኛ አይደለሁም፣ እንዳለመታደል ሆኖ የምንነጋገረው ከዊንስተን ቸርችል ጋር አይደለም ተብሎ የተተቹት ስታርመር እዚህ ያለሁት የአገሬን ብሔራዊ ጥቅም ለማስከበር እንጂ የውጭ ሀገራትን አጀንዳ ለማስፈጸም አይደለም በማለት ቁርጥ ያለ ምላሽ ሰጥተዋል። እንዲህ ያለው መወቃቀስ የዓለምን አይዲዮሎጂካል ምጣኔ ሀብት ወደ አዲስ አታይ ለማስገባት የተናበቡት ማርጋሬት ታቸርና ሮናልድ ሬገን ቢመለከቱ ናዚን ያንቀጠቀጡት ዊንስተን